የዚህን ዓለም ጫጫታ በጣም ከቻልክ አትስማ። ኧረ ልጁ ግን አይሰማም። አብርሃም ነገር ነው አይሰማም። ምንም የሚያቅላችሁ ነገር የለም። ጌታ የምር የሁሉ ጩኸት እኔ የምለው ቤቢ አይ ትንሽ አብዳሞስ ነው በጣም እግዚአብሔር በቃ ለፉ ዝም አልኳቸው አይደል እንዴ ያለ ረጅም መንገድ አይደለም እንደዚህ ሄዱ ስለማያውቅ ይደክመዋል። በእግሩ አልሄደም እንደው አስል ማረግ ሩት እየደከመሽ ታርፊያለሽ ወይስ ትንሽ ደከመኝም ገና ብዙ ኢነርጂ ላይ ነኝ። በቃ ይሄን ነው የምፈልገው ቤቴን እንዳትስ ልጎብኘው እንዴት ያለ አዎ ምን አለ በገዛ ቤትሽ ቤት እንትን አደረግሽ እንግዳ አደረግሽ። እስቲ እዩ ኪችኑ ምናምን ገብተሽ ቼክ አድርጊ እስቲ የጎደለ ዕቃ ካለ ኪችን ያስቀመጥኩት ዕቃ ቆጥሬ ነው። ግን በፎቶ ተቀያይሮ ነው ወይኔ ፎቶዎቹ እኮ ሰርፕራይዛቸው እንደያችሁ አዲስ ነገር ዋው ልባል በጣም ያምራል። ወደሽ አዎ በጣም ይሄንን እንግዲህ ይልሽ ያሰራው አብርሃም ነው አሰርቶ እዚህ ጋር ያስቀመጠው እና እንግዲህ ተስፋ ይታይበታል አይደል? ተስፋ ይታይበት በዚህ ትዳር ላይ በቃ ተስፋውን አምሮ በጣም ነው የሚያምረው። የሆነ ቦታ ፈልገን ደግሞ የልጁ አንድ አመት ሲሆን አዎ እንዴ ግድ ነው። አንድ አመት ሲሞላውማ ግድግዳው አይቀርም። ሙሉ ነው የሚሆነው እሱ። አዎ እና ዕቃ እንቁጠር ወይስ ታምኛለሽ? ካመንሽንማ በቃ አሁን በቀጣይ ማለት ነው ጋይስ። ያው እንግዲህ ከመንገድ ስለመጣች ትንሽ እንግዲህ እረፍት አድርጋ ከዛ ደግሞ ምግባችንን በልተን እየተጫወትን ይሄው ቡና ምዝጋ ቀርቧል። እዩት እስቲ እንዴት እንደሚያምር። ማን ያቀረበው ግን? ፈረንጁ አቀራረብ ነው። ማጨሻ ከጎን ነው የሚቀመጠው። ጀበናው በዚህ ኧረ በእግዚአብሔር ኧረ ይሁን ጋይስ የምር እና በዚህ በኩል ካሜራ አንተም የዞረብህ በእናትህ ይኸውላችሁ ጀበና በዚህ በኩል ነው መቀመጥ ያለበት አይደል? እንደዚህ ነው የሚቀዳው። እሱ በዚህ በኩል አድርጎታል። በግራ ነው የምትቀዳው። አንተ የምታፈላው ፈረንጁ አይ ተጫውተህበታል። ሩትዬ ሌላ ሰው ያፈላልሻል ዛሬ